ሃይማኖት ከብዙ ማህበራዊ ጉዳዮች ጋር ተጋብቶ በሚኖርባት አፍሪካ ካቶሊክ ከየትኛውም የዓለም ክፍል የበለጠ ተከታይ እያገኘ ያለ ሃይማኖት መሆኑን የቫቲካን ምንጮች ይጠቅሳሉ። በቅርቡ ፖፕ ፍራንሲስ ማረፋቸውን ተከትሎ ቀጣዩ የካቶሊኩ መሪ ማን ሊሆን ይችላል የሚለው ጥያቄ ብዙዎችን እያነጋገረ ነው። በዚህ መካከል ነው እንግዲህ አንዳንድ አፍሪካውያን አሁን ወቅቱ የአፍሪካውያን ነው ማለት የጀመሩት። ቻርልስ ያፒ የተባሉ የአይቮሪ ኮስት ቄስ ለእምነቱ እድገት ትልቅ እርምጃ ነው ይላሉ። አንዳንድ ጥናቶች እንደሚጠቁሙት በመጀመሪያው መቶ ዓመት የክርስትና ታሪክ ውስጥ አፍሪካዊ ዝርያ ያላቸው ሰዎች ከፍተኛ ድርሻ ነበራቸው። በቅሌትና ሴራ ስሟ ደጋግሞ ለተነሳው ቫቲካን ምናልባት ይህ አዲስ መንገድ መፍትሄ ይሆን? በዓለም ከሚገኙት አጠቃላይ ካቶሊኮች 20 በመቶ የሚሆነውን አማኝ የያዘችው አፍሪካ ለዚህ ትልቅ ኃላፊነት ብቁ ትሆን ይሆን? ወግ ያጠብቃሉ የሚባሉት አፍሪካውያን ግን እንደ ፖፕ ፍራንሲስ ግብረ ሶዶማዊነትና መሰል ጉዳዮች ላይ ለዘብተኛ ይሆናሉ ተብለው አይጠበቁም። ሟቹ ፖፕ ላሳዩት ድጋፍ እንኳን ካቶሊክ ከፍተኛ ተቃውሞ ያስተናገደችው ከአፍሪካውያን አማኞቿ ነው። ኢትዮጵያ በካርዲናል ብርሃነ ኢየሱስ ለመጀመሪያ ጊዜ የምትወከልበት ይህ ሁነት ምን የተለየ ነገር ይዞ ይመጣ ይሆን የሚለው የብዙዎች ጥያቄ ሆኗል።